ጠዋት የሸገር ዳቦ ዝልግልግ ወረፋን በትዕግስት የምጠብቅ ሰው ነኝ። ምሽት የፓርላማ ንግግርን የሚያስንቅ ረዥምና አሰልቺ ትራንስፖርት ሰልፍን ሳይበግረኝ በጽናት የታክሲ መምጣትን የምጠባበቅ ብርቱ ግለሰብ ነኝ ብዬ አስባለሁ። የጽናትና ትዕግስት ግን አንዳንዴ ይፈተናል። እንገናኝ ያለችኝ ቀን ትዕግስቴ ይጠፋል፣ ጽናቴ ይነጥፋል። እሷ ውበት እንጂ ትዕግስት አልፈጠረባትም። የህይወት ዘይን ታውቀዋለች፣ ግን ሁሌ አዲስ ይሆንባታል። ደወለች። የት ደረስክ? አንደበቷ ሲጣፍጠኝ እኮ አልዋሻትም። እንደተሰለፍኩ ነግራታለሁ። እሺ በቃ እስክትመጣ ትናፍቀኛለህ ትለኛለች። ሆነ ብላ እኔን የምታደርገው። ቶሎ ልደርስላት እቁነጠነጣለሁ። ተራ አስከባሪዎቹ እንዲያስቀድሙኝ ይጠይቃለሁ። አፍ አውጥተው አይቻልም ላለማለት የሁሉ የተሰለፈው ሰው ከፈቀደልህ በእኛ በኩል ችግር የለውም ይሉኛል። እበሽቃለሁ። የመንገድ ትራንስፖርት ሰራተኞችን ላግባባ ሞክራለሁ። ካሽ ውረድና የሚል አስተያየት ያዩኛል። ካሽ ቢኖረኝ ምን እናንተን አለማመጠኝ የሚባለው አስተያየት ገላምጣቸዋለሁ። እንዲህ የሰው ፊት እየገረፈኝ እሷ ጋር ለመድረስ እየተንገበገብኩ ሳለ ማት ጊዜ ደውላለች። መልሼ ደወልኩላት። የት ደረስክ? ታክሲ አላገኘውም። አልናፈኩም ማለት ነው? ታይሰስቴ እንዲያትበኝ ምንም አይነት ትራንስፖርት የለም እኮ። አይ ብናፍቅህማ በእግርም ትመጣ ነበር። ሰው ማራቶን ይሮጣል፣ አንተ የ10 ብር መንገድ መምጣት አቃተህ? እኔ ማራቶን አልቃለሁ እንጂ ለሩጫ የተፈጠርኩ ሰው እንዳልሆንኩ ታውቂያለሽ። ቶሎ እንድደርስ ታሳስበኝና ስልኩን ትዘጋዋለች። እቅበጠበጣለሁ። ታክሲ ወፍ ትደውላለች። እንደተሰለፍኩ ደጋግሜ እነግራታለሁ። የመጨረሻ ዳራችን አስታውሳለሁ። ትለያለች። የስብሐት ለአብ የትኩሳታ ሲልቪ በላት። በዚያን ቀን በጣም ደግሞ የፔኒሲዮን መውጫ ሰዓት ሁሉ አልፎብን በሩን ከመገንጠል ባልተናነሰ ማንኳኳት ነበር የነቃ ነው። አልቻልንም። መልሰን ተኛን። ናፍቄያታለሁ ሳይሆን ተርቤያታለሁ። ይቅር በሉኝ፣ ታክሲ መጣ። ላቀን እንጨርሰዋለን።